ብዙ ጊዜ ራሴን መለወጥ እፈልጋለሁ እንላለን። ነገር ግን ለውጥ የሚመጣው በአንድ ጀንበር ሳይሆን በእነዚህ 3 ፒላሮች ላይ በየቀኑ በሚሰራ ስራ ነው። ይህን ስል ከነዚህ ውጭ ሌሎች የህይወት ዘርፎች እንዳሉ ሆነው ነገር ግን በዋነኝነት እነዚህ ቤዚክ ፒላሮች ላይ የምንሰራ ከሆነ ተጨባጭ የሆነ ለውጥ ማምጣት እንችላለን። ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት ራሳችንን ወደ ተሻለ ማንነት መለወጥ እንደምንችል ከነዚህ 3 ፒላሮች አንፃር እንመለከታለን። መለወጥ እፈልጋለሁ ግን ከየት ልጀምር የሚል ጥያቄ ይደጋገማል እና መፍትሄው ቀላል ነው። መንፈስህን፣ አይምሮንና አካልህን መገንባት። እነዚህ 3 ፒላሮች ብዬ ያስቀምጥኳቸው መንፈስ፣ አይምሮና አካል ማለትም በመጀመሪያ መንፈስ ላይ እየሰራ አይምሮና አካልህን ጎን ለጎን ትሰራባቸዋለህ። በመንፈስ የሆነ ስቴፕ ላይ ስትደርስ ወደ አይምሮ ትመጣለህ። አይምሮ ላይ በዋነኝነት እየሰራ መንፈስና አካልህን ጎን ለጎን ትሰራባቸዋለህ። ዘን በአይምሮ የሆነ ደረጃ ላይ ስትደርስ ወደ አካል ትመጣለህ። አካል ላይ በዋነኝነት እየሰራ መንፈስና አይምሮ ላይ ጎን ለጎን ትሰራባቸዋለህ። አካል ላይ የምትሰራው ሰውነትን መገንባት ብቻ ሳይሆን በመንፈስና በአይምሮ ላይ የሰራባቸውን ነገሮች እንደ አስፈላጊነታቸው የምትገልጥበት ነው። እና ዝም ብለን ስለ ጽንሰ ሐሳብ አናወራም። በእያንዳንዱ ፒላር ላይ እንዴት ለውጥ ማምጣት እንደምንችል ተግባራዊ የሆኑ መንገዶችን እንመለከታለን። አንደኛ፣ መንፈስ። መንፈስ ስንል የግድ ስለ ሃይማኖት ብቻ ማውራታችን አይደለም። መንፈስ ማለት የውስጥ ማንነታችሁ፣ የህይወት ዓላማና ከእግዚአብሔር ጋር ያላችሁ ግንኙነት ነው። ከውጫዊ ነገር በፊት የውስጥን ነገር መለወጥ አለብህ። ምክንያቱም መንፈስ ካልጠነከረ በትንሽ ችግር ትሰበራለህ። ዛሬ ብዙ ሰዎች ራስን መለወጥ ሲባል ወደ ጂም መሄድ፣ ስፖርት መስራት ብቻ ይመስላችኋል። በዛም ምክንያት መንፈሳቸው ደከም ያለ ይሆናል። ይህ ደግሞ አብዛኛውን ጊዜ ውስጣዊ ባዶነትን፣ ዘላቂነት የሌለው ደስታን እና ከተፈጥሮ ማንነት መውጣትን ያስከትላል። በመጽሐፈ ኢዮብ ምዕራፍ 32 ቁጥር 8 ላይ ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ይላል። በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ይህ እስትንፋስ ነው ከእንስሳት የሚለይ እና አንተ ደግሞ የእግዚአብሔር አምሳያ ነህ። እንስሳቶች በደመ ነፍስም ቢሆን ያስባሉ፣ የተለየ ቢሆንም ነፍስ አላቸው። መንፈስ ያለው ግን ሰው ላይ ነው። ስለዚህ መንፈስን ካልገነባ አንተ ሙሉ ሰው አይደለም። ታዲያ እንዴት መንፈሳችንን እናሳድገው? አንደኛ፣ ጸሎትና የማለዳ ጸጥታ። ከእንቅልፍ ስትነሳ ከምንም ነገር በፊት ስልክህን ሳትነካ ያለውን ሰዓት ለፈጣሪና ለራስህ ስጥ። ጸሎት አድርግ፣ ከፈጣሪ ጋር ተገናኝ እና በቀን ውስጥ ከምትሰራቸው ታስኮች ከባዱን መጀመሪያ ላይ ስራ። ዝምታ ወይም ሜዲቴሽን። ለ5 ደቂቃ ያክል ዓይንህን ጨፍነ ተቀመጥና ትንፋሽ ላይ አተኩር። ትንፋሽን አስተውል። ይህ ልምምድ መንፈስህ በሥጋ ላይ የበላይ እንዲሆን ያግዛል። ሁለተኛ፣ ጾምና ራስን መግዛት። ጾም ሃይማኖታዊ ግዴታ ብቻ ሳይሆን መንፈሳችንን የምናጠነክርበት መንገድ ነው። ለምሳሌ በሰውና በእንስሳት መካከል ያለውን ልዩነት ብንመለከት አንድ እንስሳ ምግብ ካገኘ ይበላል፣ መከልከል አይችልም። ሰው ግን እየራበው አልበላም የማለት ስልጣን አለው። ይህ የመከልከል አቅም አንድ የመንፈሳዊ ጥንካሬ ማሳያ ነው። ለዚህ ተግባራዊ እርምጃ የሚሆነው የመጀመሪያው የሥጋ ፍላጎትን መስበር። በሳምንት ቢያንስ 2 ጊዜ እንደ ሃይማኖት መጾም ባለበት ሰዓት ጹም። ስትጾም ሆድህን ብቻ ሳይሆን ዓይንን ከማይገባ ነገር፣ ምላስን ከክፉ ንግግር መቆጠብ አለብህ። ሁለተኛው ዲሲፕሊን፣ ራስን መግዛት። አይሆንም ማለትን ልመድ። መንፈሰ ጠንካራ ወንድ ማለት ለስሜቱ ባሪያ ያልሆነ፣ ስሜቱን ማዘዝ የሚችል ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ በመንፈሱ ላይ የሚገዛ ከተማን ከሚወስድ ይበልጣል ይላል። ስለዚህ ከራስህ ክፉ ሐሳብ፣ ክፉ ስሜት ሲመጣብህ፣ ከውጭም የማያስፈልግ ነገር ሲመጣልህ፣ ወይም እንድታደርግ የማትፈልገውን ነገር እንድታደርግ ስትጠየቅ፣ ወይም ከዓላማ ጋር ለመሄድ ነገር አይሆንም ማለትን ልመድ። ጀስት አይቅርብኝ፣ አመሰግናለሁ፣ አለቀ። ፍላጎት ካለ ያዘጋጀሁትን ራስን የመግዛት ኮርስ ከሜንቶርሺፕ ጋር ዲስክሪፕሽን ላይ ባለው የመጀመሪያ ሊንክ ማግኘት ትችላለህ። ሶስተኛ፣ መጽሐፍ ቅዱስን ማንበብ። አካልህ ምግብ እንደሚያስፈልገው ሁሉ መንፈስህ ምግብ ያስፈልገዋል። የመንፈስ ምግብ ደግሞ የእግዚአብሔር ቃል ነው። ለምን ማንበብ አለብኝ ካልክ መጽሐፍ ቅዱስ የጥበብ ሁሉ ምንጭ ነው።
ስለ ሕይወት፣ ስለ ገንዘብ፣ ስለ ጓደኛ፣ ስለ ትዳር እንዲሁም ስለ ሌሎቹም ትክክለኛውን መንገድ ያሳያል። ለዚህ ተግባራዊ እርምጃ የሚሆነው በየቀኑ ቢያንስ አንድ ምዕራፍ አንብብ። በተለይ መጽሐፈ ምሳሌ ለወንድ ልጅ እጅግ አስፈላጊ የሆኑ የጥበብ ምክሮችን ይዟል። ሁለተኛ ደግሞ ማሰላሰል። ያነበብከውን ቃል በቀን ውስጥ አስበው። ቃል በውስጥ ሲኖር ፈተና ሲመጣ የምትቆምበት ምርኩዝ ይሆናል። እና ወንድሜ መንፈስ ካልጠነከረ ዓለም በትንሽ ንፋስ ታወዛውዛለች። ስለዚህ እንስሳ መሆን አቁምና እንደ ሰው እንደ እግዚአብሔር አምሳያ ቁም። ዛሬ ማታ ስልክህን ዘግተተኛና ነገ ጠዋት የማለዳ ጸጥታን ጀምር። ጸሎትህንም አሳድግ። ሁለተኛው ፒላር አይምሮ። አይምሮ እንደ ጡንቻ ነው፣ ካልሰራህበት ይዝላል። አይምሮህን በዲሲፕሊን ካላሰለጠንከው የስሜት ባሪያ ያደርግሃል። ስለዚህ አይምሮህን ለማዳበር ማድረግ ያሉብህ ነገሮች መካከል አንደኛ ንባብ። ንባብ የአይምሮ ምግብ ነው። የአስተሳሰብ አድማስህን ያሰፋል። በቀን ቢያንስ 5 ፔጅ አንብብ። 3ም ወይም 1ም ሊሆን ይችላል። ከዛ እያሳደግከው ትመጣለህ። ይህን የምታደርገው የሆነ መጽሐፍ ባንዴ ለመጨረስ ሳይሆን የማንበብ ልምድህን ለመገንባት ነው። ስለ ቢዝነስ፣ ስለ ሳይኮሎጂ፣ ስለ ታሪክ ወዘተ የመሳሰሉ መጽሐፍትን አንብብ። መጽሐፍ የሌሎችን ሰዎች የብዙ ዓመት ልምድ በአንድ ሰዓት ወይም በትንሽ ጊዜ የምትወስድበት አቋራጭ መንገድ ነው። ሁለተኛ ዲጂታል ዲቶክስ። በሶሻል ሚዲያ ላይ የምታጠፋውን ጊዜ ቀንስ። ሊሚት አስቀምጥለት። በአሁኑ ጊዜ ዲስትራክት የሚያደርጉ ነገሮች ብዙ ናቸው። አይምሮ ደግሞ በሌሎች ሰዎች የማይረባ ወሬ ሳይሆን በራስህ ዕቅድ እንዲሞላ አድርግ። ስለዚህ ሶሻል ሚዲያ ኮንሱም ማድረግህን ቀንስ እና ጠቃሚ በሆነ አንተ ስትሰራው ቀላል በሆነልህ አዲስ ልማድ መተካት ጀምር። ለምሳሌ ድካም ሲሰማ ሶሻል ሚዲያ ላይ ስክሮል ከማድረግ ይልቅ ለተወሰነ ደቂቃ ወክ አድርግ፣ ወይም ለአንተ ሆቢ የሆነ ነገር አድርግ። ሶስተኛ ጆርናል ማድረግ ወይም ማስታወሻ መያዝ ልንለው እንችላለን። ጆርናል አድርግ ስል የተሰማህን ስሜት የሆነውን ነገር በሙሉ ልክ ለሴቶች ዲያሪ እንደሚሉት አድርግ እያልኩ አይደለም። እንድታደርግ ሪኮመንድ የማድረግ እኔም የምጠቀምበት ፐርፎርማንስ ጆርናል ነው። በየቀኑ ማታ ማታ የቀን ውሎ ላይ ምን ታስኮች እንደሰራ፣ በብቃት የሰራቸው፣ ፌል ያረክባቸውን ነገሮች፣ ቻሌንጅ ያደረጉን ነገሮችና ነገ የምትሰራውን ጻፍ። እንዲሁም ሀቢቶችህን ትራክ አድርግ። ለውጥህን ታየዋለህ። አራተኛ አዳዲስ ክህሎቶችን መማር። በተለይ ካንተ ኢንተረስት ጋር የሚሄዱ ክህሎቶችን ተማር። የሚጠቀሱ ብዙ ስኪሎች አሉ እና አዲስ ነገሮችን ተማሩ። ምክንያቱም ሁሉም በነበረበት አይቀጥልም እና አይምሮ አዲስ ነገር ሲማር በራስ መተማመን ይጨምራል። አምስተኛ አዳዲስ ፈተናዎችን መጋፈጥ ተለማመድ። አይምሮ አልችልም የሚለውን ነገር ሆን ብለህ አድርገው። ለምሳሌ በየትኛውም የህይወት ዘርፍ ላይ ይከብደኛል ብለህ የምታስበውን ነገር አድርግ። ይህንን ስታደርግ አይምሮ ከኮምፎርት ዞን እንዲወጣ እያሰለጠንከው ነው። ሶስተኛው ፒላር አካል። አካል ዝም ብሎ ስጋ አይደለም፣ ዓላማን የምታሳካበት መሳሪያ ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ስለዚህ ስጋችን የእግዚአብሔር ቤተ መቅደስ ነው። መቅደስ ደግሞ ንጹሕና ጠንካራ መሆን አለበት፣ ውስጣዊም ውጫዊም። እና አካልን ለመገንባት ማድረግ ያሉብን ነገሮች አንደኛው ስፖርት መስራት። አካልን አንቀሳቅስ። በሳምንት ቢያንስ 4 ቀን የጥንካሬ ስፖርቶችን ስራ። ፑሽአፕ፣ ፑልአፕ ወይም ጂሚድ። ሰውነትህን ይበልጥ እያንቀሳቀስከው በመጣ ቁጥር ቴስቴስትሮን ይጨምራል። ቴስቴስትሮን ሲጨምር በራስ መተማመንህን ትገነባለህ። ማስኩሊን ኢነርጂ ይጨምራል፣ ጥንካሬም ይዳብራል። ሁለተኛ አመጋገብ። ውሃ በደንብ ጠጣ። ስኳር የበዛባቸው ምግቦችና ፕሮሰስ የሆኑ ምግቦችን ቀንስ። ጃንክ ፉድና የአልኮል መጠጦችን አስወግድ። ኦርጋኒክ ምግቦችን አዘውትር። በተቻለ መጠን ፕሮቲን የበዛባቸው ምግቦች ተመገብ፣ ምክንያቱም የምትበላው ነገር ጉልበትን ይወስነዋል። ሶስተኛ እንቅልፍ። አካል ራሱን የሚያድሰውና ጡንቻ የሚገነባው በእንቅልፍ ጊዜ ነው። በቂ እንቅልፍ የሌለው ሰው አይምሮም ሆነ አካሉ ይዝላል። በተመሳሳይ ሰዓት መተኛትና መነሳትን ልመድ። በቀን ከ7 እስከ 8 ሰዓት ተኛ። ከመተኛት ከ1 ሰዓት በፊት ስልክን አትንካ። ምናልባት ይሄ የሚያስቸግራችሁ ከሆነ ከ30 ደቂቃ በፊት አለመንካት 45 ደቂቃ 1 ሰዓት እያላችሁ ታመጡታላችሁ።
ከሰባቱ የህይወት ዘርፎች ውስጥ እነዚህ ሶስቱ ፒላሮች ብዬ ያስቀመጥኳቸው ቤዚክ የሆኑ ነገሮች ስለሆኑ ነው። ከእነዚህ ውጭ ሌሎች የህይወት ዘርፎች አሉ። በዋነኝነት መንፈስ አይምሮህንና አካል ላይ ከሰራ ለውጥ የማታመጣበት ምንም አይነት ምክንያት የለም። ዛሬውኑ ጸሎትህን አሳድግ፣ አንድ መጽሐፍ አንብብ፣ ስፖርት ጀምር እና ወንድሜ ዛሬ ወስን። ከመንፈስህ ጀምር፣ አይምሮን ቀይር፣ አካልህን ገንባ። አንተ የእግዚአብሔር ድንቅ ሥራ ነህ። እንደ እንስሳ ዝም ብሎ መኖር አይገባም። እነዚህን 3 ፒላሮች የያዘ የህይወት ለውጥ ፕሮግራም እንዳዘጋጅ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ይህንን ቪዲዮ ህይወቱን መቀየር ለሚፈልግ ጓደኛ ሼር አድርግለት። በመንፈስ በአይምሮና በአካል የተሻለ ሰው መሆን ከፈለግ ቻናሉን ሰብስክራይብ ማድረግ አትርሳ። ራስህን ማሻሻል ከፈለግ ዲስክሪፕሽን ላይ ባለው የመጀመሪያው ሊንክ ገብተህ ተቀላቀል። ለውጥ ዛሬ ይጀምራል። መልካም ጊዜ።